ሰላም ውድ ተመልካዮቼ ዛሬ ደግሞ ይዤላችሁ የመጣሁት ጂኦግራፊ ሪሜዲያል ኤግዛም ከቻፕተር 3 ፊዚካል ኢንቫይሮንመንት ኦፍ ዘ ኤርዝ ከሚለው ቻፕተር የተውጣጡ ጥያቄዎችን ነው ይዤላችሁ የመጣሁት። እነኚህ ጥያቄዎች 2015 እና 2016 ትምህርት ሚኒስቴር ካዘጋጀው ጥያቄዎች ውስጥ ከዛ ውስጥ ይዤላችሁ የመጣሁት አለ። እንዲሁም ደግሞ ብዙ ጊዜ የሚደጋገሙ ጥያቄዎች ወደፊት ለምትፈተኑ ፈተና ያግዛችኋል ብዬ ያሰብኳቸውን ጥያቄዎች ሰባስቤ ይዤላችሁ መጥቻለሁ። እንደሚታወቀው ይሄ ቻፕተር 3 ከሁሉም ቻፕተር ትንሽ ሰፋ የሚል ቻፕተር ነው። ስለዚህ በሁለት ፓርት ነው እሱ የምንሰራው ማለት ነው። ሁለት ቪዲዮ ነው እሱ የሚኖረው ማለት ነው። ይሄኛው ፓርት 1 ነው። ፓርት 2 ቀጣይ ለቀላችኋለሁ። ኩዌስችን ነምበር 1 the internal force that cause rocks layer to bend into anticline and syncline is called A folding, B folding, C volcanism, D earthquake ይላል። መልሳችን የሚሆነው ምንድነው? እሱ ቢ ላይ ያለው ፎልዲንግ ነው እሱ ማለት ነው። ይሄ ፎልዲንግ እንዴት ነው ሲፈጠረው? ይሄ ፎልዲንግ ኢንተርናል ፎርስ ሲሆን ኮዙ ደግሞ ምንድነው? እሱ ሎክ ላየርስ ቱ ቤንድ ኢንቱ አንቲስላይን እንደ ሳይንክላይን ወይም ደግሞ አንቲስላይን ማለት አፕ ዋርድ ፎልድ ነው። ሳይንክላይን ደግሞ ዳውን ዋርድ ፎልድ ነው። እነኚህ ሁለቱ አንድ ላይ ቤንድ ሲያደርጉ ነው እሱ ማለት የሚፈጠረው ፎልዲንግ። ፎልዲንግ ደግሞ ምንድነው የሚፈጠረው? እሱ ሮክ ላየር ክራክስ ያደርጉ ወይም ደግሞ ሮኮች ሲሰነጣጣቁ ድንጋዮች ሲሰነጣጣቁ ነው እሱ ፎልዲንግ የሚፈጠረው ማለት ነው። ኤርዝኩዌክ ደግሞ እንዴት ነው እሱ የሚፈጠረው ከተባል ሰደናሪ ቫይብሬሽን ወይም ደግሞ ድንገታዊ ክስተት ከመሬት ውስጥ የሆነ መንቀጥቀጥ ነው እሱ ማለት ነው የሚፈጠረው። ኩዌስችን ነምበር 2 which of the following is young fold mountain found in Africa ይላል። በአፍሪካ የሚገኘው ያንግ ፎልድ ማውንቴን የትኛው ነው ይላል። ኤ ኬፕ ሬንጅ፣ ቢ ዩራልስ፣ ሲ አትላስ ማውንቴን፣ ዲ አፕሊካንስ ይላል። መልሳችን የሚሆነው በአፍሪካ የሚገኘው ሲ አትላስ ነው እሱ ማለት። ጥያቄ ላይ ሲመጣ እንደዚህ ልብ ብላችሁ ማየት ትችላላችሁ አለባችሁ። ለምሳሌ ያንግ ፎልድ ማውንቴን ብሎ ሊያመጣ ይችላል እና ፋውንድ ኢን አፍሪካ ወይም ደግሞ ስፔሲፊክ እዚጋው ለምሳሌ ስፔሲፊክ አድርጎታል ማለት ነው። ለአሁኑ መልሳችን የሚሆነው ሲ ነው። አትላስ የሚገኘው በያንግ ውስጥ ነው እና ደግሞ በአፍሪካ ውስጥ ነው እሱ የሚገኘው። ሲቀጥል ደግሞ የተመሰረተበት ደግሞ በሴኖዞይክ ኢራ ውስጥ ነው የተመሰረተው። እዚህ ጋር ኬፕ ሬጅንስ እና ኦልድ ፎልድ ነው እሱ በአፍሪካ ውስጥ ነው የሚገኘው፣ ግን ኦልድ ፎልድ ነው እሱ የተመሰረተው ደግሞ በሜሶዞይክ ኢራ ውስጥ ነው እሱ የተመሰረተው ማለት ነው። ሲቀጥል ይሄ ኡራልስ እና ደግሞ አፕሊካንስ ደግሞ አፍሪካ ውስጥ አይደለም እንትን ያሉት። ኩዌስችን ነምበር 3 the largest rift valley in the world is የዓለማችን ትልቁ ሪፍት ቫሊ ኤ ሪዮኒ ሪፍት ቫሊ፣ ቢ ቢያካን ሪፍት ቫሊ፣ ሲ ኢስት አፍሪካ ሪፍት ቫሊ፣ ዲ ሪዮ ግሬድ ሪፍት ይላል። መልሳችን የሚሆነው ሲ ኢስት አፍሪካ ሪፍት ቫሊ ነው እሱ 7200 ኪሎ ሜትር ነው እሱ አጠቃላይ እንትን የሚለው እና ስትሬች የሚያደርገው ደግሞ ከሴሪያቱ ሞዛምቢክ ነው። ከአፍሪካ ብቻ ደግሞ 5600 ኪሎ ሜትር ነው እሱ የሚጓዘው ማለት ነው። ኩዌስችን ነምበር 4 ኤ ብሎክ ማውንቴን ፎርምድ ዌል ላንድ ቢትዊን ቱ ፓራላል ፎልትስ ኢን ፑሽድ አፕዋርድ ኢዝ ኮልድ ይላል። ኤ ሪፍት ቫሊ፣ ቢ ሆረስት፣ ሲ ግራበን፣ ዲ ካልዴራ ይላል። መልሳችን የሚሆነው ቢ ላይ ያለው ሆረስት ነው እሱ ማለት ነው። ይሄ ሆረስት ማውንቴን እንዴት ነው እሱ የሚፈጠረው? ዌን ላንድ ቢትዊን ቱ ፓራላል ፎልትስ ወይም ደግሞ ሁለት ፓራላል የሆኑ ፎልቶች ፑሽ ሲያደርጉ እርስ በርስ ሲገፋፉ ማለት ነው። ለምሳሌ እንደዚህ አይነትና እንደዚህ አይነት ካለ እነኚህ ሁለቱ አንድ ላይ ሲገፋፉ እንደዚህ አይነት ነገር ሊፈጥሩ ይችላሉ ማለት ነው። እንደዚህ ነው የሚፈጠረው ይሄ ሆረስት ብሎክ ማውንቴን። ኤ ላይ ያለው ደግሞ ሪፍት ቫሊ ላይ ሪፍት ቫሊ ደግሞ እንዴት ነው እሱ የሚፈጠረው ከተባላችሁ ላንድ ቢትዊን ቱ ፓራላል ፎልትስ ዌን ኢት ፑሽድ ሳይሆን እዚህ ጋር ሲንክ ዳውንዋርድ ሲሆን ነው እሱ ማለት ነው የሚፈጠረው። እነኚህ ሪፍት ቫሊ ደግሞ የሚፈጠረው ሲንክ ሲያደርግ ነው እንጂ ፑሽድ ሲያደርግ አይደለም ማለት ነው የሚፈጠረው። ግራበና ካልዴራ ደግሞ እነሱ ከስር ጥያቄዎች ላይ ስላሉ እናያቸዋለን። Question number 5 which type of volcano has not erupted with historical time and is not expected to erupt again ይላል። እንደውም ፈንድቶ የማያውቅና ወደፊትም ይፈነዳል ተብሎ የማይጠበቀው የትኛው ነው ይላል። ኤ አክቲቭ፣ ቢ ዶርማንት፣ ሲ ኤክስቲንክት፣ ዲ ፊሸር ይላል። መልሳችን የሚሆነው ሲ ላይ ያለው ኤክስቲንክሽን ነው እሱ ማለት ነው። ኤክስቲንክት እንደውም ይፈነዳል ተብሎ አይጠበቅም። ወደፊትም እስካሁን አልፈነዳም፣ ወደፊትም ደግሞ ይፈነዳል ተብሎ አይጠበቅም። ለምሳሌ ከኢትዮጵያ ስናይ ራስ ዳሽን ስናይ እንደ ኤክስቲንክት ነው እሱ ማለት ነው። አክቲቭ ቮልካኖ ስናይ ይሄ ታይም ቱ ታይም ነው እሱ በየጊዜው ይፈነዳል። ለምሳሌ ኤርታሌን ስናይ በየጊዜው ነው እሱ የሚፈነዳው ማለት ነው። ዶርማንት ላይ ስናይ ደግሞ ቢ ላይ ዶርማንት ምንድነው እሱ has no erupted as a long time ወይም ደግሞ ለረጅም ሰዓት አልፈነዳም ግን ወደፊት ሊፈነዳት ሜረብት ኢን ፊውቸር ወይም ደግሞ ሊፈነዳ ይችላል ለወደፊት ይላል። ለምሳሌ ከኢትዮጵያ እነ ታታሊ እነ ዱባይ የምንላቸው ተራሮች አሉ ማለት ነው። ኩዌስችን ነምበር 6 the instrument used to measure intensity of an earthquake is called intensity earthquakeን ሜዠር የምናደርግበት ምንድነው ይላል። ኤ ባሮሜትር፣ ቢ ቴርሞሜትር፣ ሲ ሴስሞሜትር፣ ዲ ሴስሞግራፍ ይላል። መልሳችን የሚሆነው ሲ ላይ ያለችዋ ሴስሞሜትር ነች እሱ ኢንቴንሲቲ ኦፍ ኤርዝኩዌክን ሜዠር የምናደርግባት ማለት ነው። እዚህ ጋር ግን ዲ ላይ ሴስሞግራፍ ይላል። ሴስሞግራፍ
ሪከርድ የምናደርግበት ነው እንጂ እንትን መስፈሪያዋ ትክክለኛው መስፈሪያዋ ኢንቴንሲቲ ነች። ሪከርድ የምናደርግባት ግን ሲስሞግራፍ ነች ማለት ነው። ኤ ላይ ስናይ ባሮሜትር ይላል። ባሮሜትር ደግሞ ሜጀር ኦፍ አትሞስፌሪክ ፕሬሸር ነው እሱ። ቴርሞሜትር ደግሞ ምንድነው እሱ? ቴምፕሬቸርን ሜጀር የምናደርግበት ነው እሱ። ኩዌሽን ነምበር 7 the process by which rocks break into smaller pieces without changing their chemical composition is called ይላል። ኤ ኬሚካል ዌዘሪንግ፣ ቢ ዲኮምፖዚሽን፣ ሲ ፊዚካል ዌዘሪንግ ይላል። መልሳችን የሚሆነው ሲ ፊዚካል ዌዘሪንግ ነው እሱ ያለ ጥያቄው የሚለው ምንድነው እሱ? the process by which rocks break into smaller pieces ሮኮች በትናንሽዬ ነገሮች ሲሰባበሩ without changing chemical composition ወይም ደግሞ ያለምንም ኬሚካል ኮምፖዚሽን የሚፈጠረው ምንድነው እሱ? ፊዚካል ዌዘሪንግ ነው እሱ ማለት ነው። እዚህ ጋር ኬሚካል ዌዘሪንግን ስናይ ኤ ላይ እንዴት ነው እሱ የሚፈጠረው? ኬሚካል ኮምፖዚሽን ሮክስ ወይም ደግሞ ኮምፖዚሽኖች አሉ ማለት ነው። እዚህ ኬሚካል ዌዘሪንግ ላይ በኮምፖዚሽን ነው እሱ የሚፈጠረው እና ኒው ሰብስታንስ ፎርም ኒው ሰብስታንስ ወይም ደግሞ አዲስ ነገርን ይፈጥራል ማለት ነው ይሄ ኬሚካል ዌዘሪንግ። ይሄ ፊዚካል ዌዘሪንግ ደግሞ በምን ምክንያት ነው እሱ without changing ሮክስ ብሬክ ኢንቱ ስሞለር ፒስ የሚከፋፈለው ከተባላችሁ በምንድን ነው እሱ? ለምሳሌ በቴምፕሬቸር ቼንጅ፣ በፍሮስት አክሽን እና በፕላንት አኒማል አክሽኖች ነው እሱ ማለት ነው። ያለምንም እንትን ኮምፖዚሽን እነኚህን ነገሮች የሚፈጥረው ስሞለር ፒስን ወይም ደግሞ ስብርባሪዎችን የሚፈጥረው ማለት ነው። ዲኮምፖዚሽን ማለት ደግሞ የኬሚካል ዌዘሪንግ አንደኛው ክፍል ነው እሱ። ካርቦኔሽን ትላለች እዚህ ዲ ላይ። ካርቦኔሽን በጥያቄ መልክ ስላለች በጣም ወሳኝ የሆነች አይዲያ ስለሆነች ከስር እናያታለን በጥያቄ ላይ። ኩዌሽን ነምበር 8 ስታላክሳይት እንደ ስታላግማይት አር ፊውቸር ፎርምድ ፕራይመርሊ ባይ ይላል። ስታላክሳይት እና ስታላግማይት በምንድን ነው እሱ ፎርምድ የሆኑት ይላል። ኤ ዊንድ ኢሮዥን፣ ቢ ግላሺየር ዲፖዚሽን፣ ሲ ኬሚካል ዌዘሪንግ ኦፍ ሌምስቶን፣ ዲ ቮልካኒክ አክቲቪቲ ይላል። መልሳችን የሚሆነው ሲ ላይ ያለው ኬሚካል ዌዘሪንግ ኦፍ ሌምስቶን ነው እሱ። የሆነ በኬሚካል ዌዘሪንግ ኦፍ ሌምስቶን ወይም ደግሞ የሆነ ኬቭ ይፈጠራል በኬሚካል ዌዘሪንግ ማለት ነው። ከዛ የሚፈጠረው ኬቭ ውስጥ ስታላክሳይት እና ስታላግማይት የሚባሉ ነገሮች ይፈጠራሉ ኬቭ ውስጥ ማለት ነው። ለምሳሌ ይሄ ኬቭ ነው ብለን እንደዚህ ብናየው ከዚህ ላይ ምን ይፈጠራል? ስታላክሳይት እና ስታላግማይት ይፈጠራል። ስታላክሳይት ከዚህ ኬቭ ውስጥ ምንድነው እሱ? ሃንግ ዳውን ወይም ደግሞ ከዚህ ከላይ ወደ ታች የሚንጠባጠብ ነገር ነው እሱ ማለት እንደዚህ የሚፈጠር ነገሮች ስታላክታይት ይባላል። ወይም ደግሞ ሃንግ ዳውን ፍሮም ዘ ሴሊንግ ፍሮም እንዲገባችሁ ነው እንደዚህ ማሳያችሁ። ሃንግ ዳውን ፍሮም ዘ ሴሊንግ ፍሮም ወይም ደግሞ ከላይ ወደ ታች እንትን የሚለው ስታላክሳይት ነው እሱ። ከስር ደግሞ ግሮ አፕ ፍሮም ዘ ሴል ፍሎር ከተባላችሁ ደግሞ ስታላግማይት ነው እሱ ማለት ነው። እንደዚህ እንደመብቀል ይላል ማለት ነው። ከስር ከመሬት ከፍሎሩ ደግሞ ወደ ላይ እንደዚህ አይነት ነገር ካለ ደግሞ ምንድነው እሱ? ስታላግማይት ነው እሱ ማለት ነው። እነኚህ ሁለቱ ደግሞ አንድ ላይ እንደዚህ ጆይን የሚያደርጉበት ምንድን ይባላል? ፒላር ተብሎ ይታወቃል ማለት ነው። ፒላር ተብሎ ይታወቃል። እነኚህን በደንብ ማጣት አለባችሁ፣ ጥያቄ ላይ አይቀሩም። ኩዌሽን ነምበር 8 which type of erosion occurs when surface water cuts deep in wide jaws ይላል። የትኛው ነው እሱ? የትኛው ታይፕ ኦፍ ኢሮዥን ነው እሱ? water cuts into deep wide jaws ይላል። ከት በቃ በደንብ የሚቆራረጠው የትኛው ነው እሱ? ኤ sheet erosion፣ ቢ real erosion፣ ሲ gully erosion፣ ዲ ስፕላሽ ኢሮዥን ይላል። መልሳችን የሚሆነው ሲ ላይ ያለው ጋሊ ኢሮዥን ነው ማለት ነው። ይሄ ጋሊ ኢሮዥን በጣም ዲፕ የሆነ ቨርቲካሊ ዶሚኔትድ የሆነ ሲሆን እና ደግሞ በጣም ዲፕ የሆነ በቃ በጣም በኃይል ነው የሚሄደው እና ደግሞ ዲፕ ጆርጆችን ይከፋፍላል ማለት ነው። ሺት ኢሮዥን ከተባለ ደግሞ ምንድነው እሱ? ዋይድ ነው እሱ። ውሃው በስፋት ነው እሱ የሚሄደው። በዚህ ጋር በጠባብ ቦታ ምናምን አይሄድም፣ በስፋት ነው እሱ የሚሄደው። ይሄ ሪል ኢሮዥን ደግሞ ከት ያደርጋል ግን ዲፕ አያደርግም ማለት ነው። በስሞል ከት ነው የሚያደርገው፣ በትናንሽዬ ነው እሱ የሚቆራረጠው ማለት ነው። እቺ ጋሊ ኢሮዥን ብዙ ጊዜ ትመጣለች። ኩዌሽን ነምበር 10 ዘ ቪ ሼፕድ ቫሊ ዋተርፎልስ እንደ ዲፕ ጆርጅስ አር ካራክተራይዝ ፊውቸር ኦፍ ዊች ሪቨር ይላል። ቪ ሼፕን የሚፈጥረው የትኛው ነው እሱ ይላል። ኤ አፐር ኮርስ፣ ቢ ሚድል ኮርስ፣ ሲ ሎወር ኮርስ፣ ዲ ዴልታይክ ኮርስ ይላል። መልሳችን የሚሆነው ምንድነው እሱ? ቪ ሼፕን የሚፈጥረው አፐር ኮርስ ነው ማለት ነው። ይሄ አፐር ኮርስ ቨርቲካል ኢሮዥን ዶሚኔት ሲሆን በጣም ቨርቲካል ስላችሁ እንደዚህ ማለት ነው የሚመጣ ከዛ በጣም በኃይል ይመጣል። በኃይል ሲመጣ እዚህ ጋር እንደዚህ ያርፋል። ካረፈ በኋላ ደግሞ ወደ ላይ እንደዚህ ይመለሳል። ስለዚህ ቪ ሼፕን ይፈጥራል ማለት ነው። ሚድል ኮርስ ላይ ደግሞ ምንድነው እሱ? ይሄ ላተራል ኢሮዥን ወይም ደግሞ የሆነ ላተራል የሆነ ነገር ነው እሱ። እዚህ ጋር ሜንደር ፎርም የሚደረግበት የሚጀምረው ሜንደር ከዚህ ከሚድል ኮርስ ነው እሱ። ሎወር ኮርስ ደግሞ ምንድነው እሱ? ዲፖዚሽን የሚጀመርበት ነው እሱ ማለት ነው። እነኚህ ሁሉም ነገሮች አፐሩ ሚድሉ መጥቶ እዚህ ጋር ዲፖዚት የሚሆንበት አካባቢ ነው እሱ ማለት ነው። ይሄ ሎወር ኮርስ። ኩዌሽን ነምበር 11 ዘ ላየር ኦፍ አቶሞስፌር ዌር ዌዘር ቼንጅስ ኦከር እንደ ቴምፕሬቸር ዲክሪዝ ዊዝ አልቲቱድ ይላል። የትኛው ላየር አቶሞስፌር ነው እሱ? ዌዘር ቼንጅ ወይም ደግሞ የአየር ሁኔታ የሚቀያየርበት በቴምፕሬቸር ዲክሪዝ ዊዝ አልቲቱድ ይላል። ኤ ስትራቶስፌር፣ ቢ ሜሶስፌር፣ ሲ ቴርሞስፌር፣ ሲ ቴሮፖስፌር፣ ዲ ቴርሞስፌር ይላል። መልሳችን የሚሆነው የትኛው ነው እሱ? ሲ ላይ ያለው
ትሮፖስፌር ነው እሱ ማለት ነው መልሳችን የሚሆነው። ይሄ ትሮፖስፌር ከመሬት ከ8 እስከ 16 ኪሎ ሜትር የሚርቅ ሲሆን እና ደግሞ 75% አቶሞስፌሪክ ጋዝ ኮንቴን የሚያደርግ ነው እሱ። ስለዚህ ቴምፕሬቸር አልቲቱድ ዲክሪዝ ቴምፕሬቸር ኢንክሪዝ እንትን ያሳያል ማለት ነው። ግን እዚህ ጋር ሜሶስፌርም ትክክል ነው፣ ግን ቴምፕሬቸር ዲክሪዝ አልቲቱድ ኢንክሪዝ ያሳያል። ግን ምን መሰላችሁ እዚህ ጋር ዌዘር የለም። እዚህ ሜሶስፌር ላይ ዌዘር የሚባል ነገር የለም እንጂ ይሆን ነበር። ግን እዚህ ትሮፖስፌር ላይ ደግሞ ዌዘር አለ ማለት ነው። ስትራቶስፌር ሲጀመር ይሄ ኦዞን ላየር ነው እሱ፣ በጣም ከባድ የሆነ ነው እሱ። ይሄ ደግሞ ቴርሞስፌር ደግሞ በጣም ይሄ በጣም ሂት ነው ቦታ ነው እሱ። ወደ 1200 ዲግሪ ሴልሺየስ ነው እሱ ማለት ነው እንትን የሚለው። ስለዚህ መልሳችን ትሮፖስፌር ነው እሱ። ኩዌሽን ነምበር 12 which gas makes approximately 78% of the earth atmosphere ይላል። 78%ን የሚሸፍነው የትኛው ነው ይላል። ኤ ኦክሲጅን፣ ቢ ካርቦን ዳይኦክሳይድ፣ ሲ አርጎን፣ ዲ ናይትሮጅን ይላል። መልሳችን የሚሆነው የትኛው ነው እሱ? ዲ ላይ ያለው ናይትሮጅን ነው እሱ ማለት ነው። ይሄን ካሉት ከ100%ዎቹ 78% የሚሸፍነው ማን ነው እሱ? ናይትሮጅን ነው እሱ ማለት ነው። ኦክሲጅን ከተባላችሁ 20.95% ነው እሱ የሚሸፍነው። ካርቦን ዳይኦክሳይድ ደግሞ ወደ 0.03% መሰለኝ የሚሸፍነው። አርጎን ደግሞ 0.93 ነው እሱ የሚሸፍነው ማለት ነው። ትልቁን የሚሸፍነው ማን ነው እሱ? ናይትሮጅን ነው እሱ ማለት ነው። ኩዌሽን ነምበር 30 the normal lapse rate refers to temperature decrease of normal lapse rate ቴምፕሬቸር ሲቀንስ የትኛው ነው እሱ ይላል። ኤ 1 ዲግሪ ሴልሺየስ ፐር 100 ሜትር፣ ቢ 6.4 ዲግሪ ሴልሺየስ ፐር 1000 ሜትር፣ ሲ 10 ዲግሪ ሴልሺየስ ፐር 1000 ሜትር፣ ዲ 0.6 ዲግሪ ሴልሺየስ ፐር 100 ሜትር ይላል። መልሳችን የሚሆነው የትኛው ነው እሱ? ኖርማል ላፕስ ሬት በቴምፕሬቸር ዲክሪዝ ወይም ደግሞ ኢንክሪዝ ከተባላችሁ ምንድነው እሱ የምትሆነው? 6.4 ዲግሪ ሴልሺየስ ፐር 1000 ሜትር ነው እሱ ማለት ነው የሚሆነው። Question number 40 the type of rainfall that occurs when moisture air is forced to rise over a mountain barrier is called A convectional, ቢ ኦሮግራፊክ፣ ሲ ሳይክሎኒክ፣ ዲ ፍሮንታል። እነኚህን መሸምደድ አለባችሁ፣ በጣም መያዝ አለባችሁ። እነኚህ ኮንቬክሽናል፣ ኦሮግራፊክ፣ ሳይክሎኒክ፣ ፍሮንታል የምንላቸው ማለት ብዙ ጊዜ ጥያቄ አይቀሩም። አሁን የተጠየቅነው ምንድነው እሱ? የትኛው ነው እሱ ከማውንቴን ባሪየር ላይ ሞይስት ኤር ወይም ደግሞ የሆነ ቅዝቃዜ ሲነሳ ወደ ላይ እንትን የሚለው ይላል። መልሳችን የሚሆነው ቢ ላይ ነው እሱ። ይሄ ቢ ኦሮግራፊክ እንዴት ነው የሚፈጠረው? ከተራራ ላይ አለ ማውንቴን ባሪየሮች ላይ ከተራራ ላይ በጣም ቀዝቃዛ ሲነሳ አለ አይደለ? ከነኛ ቀዝቃዛ ወደ ሰማይ ሲሄዱ ከዛ ወደ ሰማይ ሲሄዱ ምን ይፈጥራሉ? ድሮፕ ኦፍ ጠብታ ምናምን ወይም ደግሞ የውሃ ጠብታ ይፈጥራሉ። ከዛ ያ ዝናብ ይፈጥራል ማለት ነው። እንደዛ የሚፈጠረው ከተራራ ላይ ሄዶ የሚፈጠረው ዝናብ ምን ይባላል? ኦሮግራፊክ ይባላል። ኮንቬክሽናል ደግሞ እንዴት ነው እሱ የሚፈጠረው? ኦከርስ ዌን ግራውንድ ሂት ወይም ደግሞ በጣም ዝቅተኛ ያለ ቦታ ላይ በጣም ሙቀት ሲኖር ያ ሙቀት ወደ ላይ ሲተን ምንን ይፈጥራል? ዝናብን ይፈጥራል። ከዛ ኮንቬክሽናል ራይንፋል ይፈጠራል ማለት ነው። ሳይክሎኒክ ደግሞ እንዴት ነው እሱ የሚፈጠረው? ይሄ የኮንቬክሽናል ላይ ሂት አለ፣ ኦሮግራፊ ላይ ደግሞ ዋርም ኮልድ አለ አይደለ? እነኚህ ሁለቱ አንድ ላይ ሚክስ ሲያደርጉ ሳይክሎኒክ ይፈጠራል ማለት ነው። እዚች ጋር ልብ በሉ። ኦሮግራፊክ በምንድን ነው የሚፈጠረው? ከተራራማ ላይ ቀዝቃዛ እንትኖች ሞይስቸሮች ወደ ላይ ሲተነው ወደ ታች ዝናብ ሆኖ ሲፈጠር፣ ኮንቬክሽናል ደግሞ ከመሬት ላይ ሙቀት ተነስቶ ወደ ላይ ሄዶ ወደ ከመሬት ላይ ሙቀት ተነስቶ ሙቀት አለ ከመሬት ላይ ሂት ግራውንድ አለ። ያ ሙቀት ወደ ላይ ይተናል። ከዛ ከተነነው በኋላ ዝናብ ሲመጣ ኮንቬክሽናል ይፈጠራል። ኦሮግራፊክ ደግሞ ቅዝቃዜ ከተራራ ላይ ቅዝቃዜ ሄዶ ሲመለስ ዝናብ ይፈጥራል። ሳይክሎኒክ ደግሞ ሁለቱ አንድ ላይ ሚት አርግተው ሲፈጠሩ ሳይክሎኒክ የሚባል ይፈጥራል ማለት ነው። ኩዌሽን ነምበር 50 ዊንድ ስፒድ ኢዝ ሜጀርድ ባይ አን ኢንስትሩመንት ኢዝ ኮልድ ይላል። ዊንድ ስፒድን በምንድን ነው እሱ ሜጀር ብናደርገው ይላል። ኤ ዊንድ ቬን፣ ቢ ባሮሜትር፣ ሲ አኒሞሜትር፣ ዲ ሃይግሮሜትር ይላል። መልሳችን የሚሆነው ዊንድ ስፒድን ሜጀር የምናደርግበት ምንድን ነው እሱ? አኒሞሜትር ነው እሱ ማለት ነው። ሲ ላይ ያለው አኒሞሜትር ነው እሱ። ኤ ላይ ያለው ዊንድ ቬን ማለት ዊንድ ዳይሬክሽንን ሜጀር የምናደርግበት ነው። ይሄ ዳይሬክሽን ነው። ባሮሜትር ደግሞ ከተባል አቶሞስፌሪክን ሜጀር የምናደርግበት ነው እሱ። አኒሞሜትር ዊንድ ስፒድ ነው እሱ። ሃይግሮሜትር ከተባለ ደግሞ ምንድን ነው እሱ? ሁሚዲቲ ነው እሱ ሜጀር የምናደርገው ማለት ነው። ይሄ በሃይግሮሜትር። Question number 60 the zone of convergence between the north east and the south east trade winds is called ይላል። ኮንቨርጅ የሚያደርጉ በሳውዝ ኢስት እና ኖርዝ ኢስቶች አንድ ላይ ትሬድ ዊንዶች ውስጥ ኮንቨርጅ የሚያደርጉ በየትኛው ነው ይላል። ኤ ዶልዶርማስ፣ ቢ ኢንተርትሮፒካል ኮንቨርጀንት ዞን፣ ሲ ሆረስት ላቲቱድ፣ ዲ ፖላር ፍሮንት ይላል። መልሳችን የሚሆነው ኖርዝ ኢስት እና ሳውዝ ኢስት ትሬድ ዊንድስ ኮንቨርጅ አንድ ላይ የሚያደርጉ በየትኛው ነው እሱ? በኢንተርትሮፒካል ኮንቨርጀንስ ዞን ነው እሱ ማለት ነው። ኩዌሽን ነምበር 70 አኮርዲንግ ቱ ኮፐን ክላሲፊኬሽን ሲስተም
ክላይሜት እንደ ኮፐር እንዳለው ከሆነ ክላይሜትን እንዴት ነው ክላሲፋይድ ያደረገው ይላል። ኤ ኦንሊ ቴምፕሬቸር፣ ቢ ኦንሊ ፕሪሲፒቴሽን፣ ሲ ቴምፕሬቸር እንደ ፕሪሲፒቴሽን ኢዝ አስ ሪፍሌክት ኢን ቬጂቴሽን ዞን፣ ዲ ላቲቱድ እንደ ሎንጊቱድ ይላል። መልሳችን የሚሆነው ሲ ላይ ያለው ቴምፕሬቸር እንደ ፕሪሲፒቴሽን አስ ሪፍሌክት ኦፍ ቬጂቴሽን ዞን ነው እሱ ማለት ነው። እንደ ኮፐር እንዳለው ከሆነ ክላይሜትን በእነኚህ በሁለት ቦታ ነው እሱ ከፋፍሎ ሊያይ የቻለው ማለት ነው። ኩዌሽን ነምበር 80 ዘ ትሮፒካል ዴዘርት ክላይሜት ኢዝ ካራክተራይዝድ ባይ ይላል። ትሮፒካል ዴዘርት ምን አይነት ካራክተራይዝ ነው ያለው ይላል። ኤ ሃይ ሬይንፋል ዙሮት ኦፍ ዘ ይር፣ ቢ ሎው እንደ አንሪላየብል ሬይንፋል ሌስ ዛን 250 ሚሊሜትር ፐር ይር፣ ሲ ሬይንፋል ኦንሊ ኢን ዊንተር፣ ዲ ሄቪ ኮንቬክሽናል ሬይን ዴይ ይላል። መልሳችን የሚሆነው ቢ ላይ ያለው ሎ አንድ አንሪላየብል ሬይንፋል ሌስ ዛን 250 ሚሊሜትር ፐር ይር የሚለው ነው እሱ ማለት። የትሮፒካል ዴዘርት አካባቢ በጣም ዝናብ የለበትም እና ደግሞ የሚገኙበትን እንትኖች ዝናብ የሚገኝበት ሰዓት ራሱ አይታወቅም። አንሪላየብል ነው እሱ ማለት ነው። ከ250 ሚሊሜትር በታች ነው እሱ ማለት ነው። ኤ ላይ ስናይ ሃይ ሬይንፋል ዙሮት ኦፍ ዘ ይር ይላል። ይሄ ትሮፒካል ዴዘርት ሳይሆን የሚገልጸው ምን ነው እሱ ኢኳቶሪያል ሬይን ፎረስት ነው ማለት ነው። በኢኳቶሪያል ሬይን ፎረስት ሰዓት እንትን ውስጥ ምንድነው እሱ ያለው በኢኳቶሪያል ውስጥ ሃይ ሬይንፋል ዙሮት ኦፍ ዘ ይር በአመቱ ሙሉ ዝናብ ነው እሱ በቃ በዚህ በኢኳቶሪያል ውስጥ ያለው። ሲ ላይ ደግሞ ስናይ ሬይንፋል ኦንሊ ኢን ዊንተር ይላል። ይሄም ካራክተራይዝ ወይም ደግሞ ማንን ነው እሱ ዲስክራይብ የሚያደርገው ሜዲትራኒያን ነው ዲስክራይብ የሚያደርገው። ኦንሊ ሬይንፋል ኦንሊ ኢን ዊንተር ወይም ደግሞ በዊንተር ሰዓት ብቻ የሚዘንበው የት ነው እሱ በሜዲትራኒያን ነው እንጂ በትሮፒካል ዴዘርት አይደለም። ዲ ላይ ስናይ ደግሞ ሄቪ ኮንቬክሽናል ሬይን ዴይ ይላል። ሄቪ ኮንቬክሽናል ዴይንም በምንድነው እሱ እንትን የምንለው በምንድነው ስሙ እዚህ ጋር ሄቪ ኮንቬክሽናል ሬይንፋል በኢኳቶሪያል ውስጥ ነው እሱ ማለት ነው። ይሄም ያለው በኢኳቶሪያል ክላይሜት ነው እንጂ በትሮፒካል ዴዘርት ውስጥ አይደለም። ኩዌሽን ነምበር 90 which natural region is found between 66.5 degree and 90 degrees north and south latitudes and characterized by lichens, mosses and low shrubs ይላል። የትኛው ነው እሱ በ66.5 እና በ90 ዲግሪ ኖርዝ እና ሳውዝ ተገኝቶ ካራክተራይዙ ደግሞ ሊቸንስ ሞስስ እና ሎ ሸርበስ እንትን የሚሉበት የትኛው ነው እሱ ላይ ታይጋ ቢቱንዱራ፣ ሲ ቴምፕሬት ግራስላንድ፣ ዲ ሜዲትራኒያን ይላል። መልሳችን የሚሆነው ቢ ላይ ያለው ቱንዱራ ነው እሱ። ይሄ ቱንዱራ የሚባለው አካባቢ ምንድነው እሱ በዚህ በ66 እና በ90 ዲግሪ የሚገኝ ሲሆን ካራክተራይዝ ወይም ደግሞ እዚህ አካባቢ በጣም ቀዝቃዛ ቬሪ ኮልድ ቴምፕሬቸር ነው ያለው እዚህ አካባቢ ማለት ነው፣ እዚህ ቱንዱራ አካባቢ እና እዛ አካባቢ የሚበቅሉ ሳሮች ደግሞ ምንድናቸው የሚበቅሉ ነገሮች ለምሳሌ ሳር አጫጭር ነገሮች ናቸው የሚበቅሉ ሳር እና ሊቼንስ ሞሰስ የሚባሉ አታክልቶች እና ሎሻርበስ በቃ እነኚህ እንጎች የሚባሉት እንጎች ታውቃላችሁ እነኚህ ታንትዬ ጉቶ ነገሮች የሚበቅሉት እዛችሁ ነው አበባ ምናምን ያባሉ እዛው እንትን ይላሉ። ስለዚህ መልሳችን ቱንዱራ ነው እሱ ማለት ነው። ኩዌሽን ነምበር 20 አፍሪካ ኢዝ ሰከንድ ላርጀስት ኮንቲነንት ኢዝ ቶታል ላንድ ኤሪያ አፕሮክሲሜትሊ አፍሪካ ሁለተኛ ኮንቲነንት ነች እና በእንትኗን ስንገልጻት ኤ 45 ሚሊዮን፣ ቢ 30 ሚሊዮን 335,000፣ ሲ 24 ሚሊዮን 200 ሲ 24 ሚሊዮን 200,000፣ ዲ 17 ሚሊዮን ይላል። መልሳችን የሚሆነው የትኛው ነው እሱ ቢ ላይ ያለው 30 ሚሊዮን 335,000 የሚለው ነው እሱ መልሳችን የሚሆነው ማለት ነው። አፍሪካ እንደዚህ አይነት ስፋት አለ በአፕሮክሲሜትሊ ማለት ነው። ኤ ላይ ያለው 45 ሚሊዮን ኪሎ ሜትር ስኩዌር ትሸፍናለች የሚለው ይሄ የአፍሪካ ሳይሆን የኤዥያ ነው እሱ ኤዥያ ነች። አፕሮክሲሜትሊ 45 ሚሊዮን ትሸፍናለች የሚባለው ማለት ነው። እዚህ ጋር ሲ ላይ ደግሞ ስናይ 24 ሚሊዮን 200,000 የሚለው ደግሞ ምን ነው እሱ ዲስክራይብ የሚያደርገው ወይም ደግሞ ወደ ማን ነው እሱ የሚጠጋው ወደ ኖርዝ አሜሪካ ነው እሱ የሚጠጋው። ይሄ ዲ ላይ ደግሞ ስናይ 17 ሚሊዮን የሚለው ወደ ምንድነው እሱ የሚጠጋው የ17 ሚሊዮን ደግሞ ወደ ሳውዝ አሜሪካ ነው እሱ የሚጠጋው ማለት ነው። ኩዌሽን ነምበር 21 the oldest rock in Africa rich in metallic minerals like gold and copper were forming during ይላል። የትኛው ኦልደስት ሮክ ኦፍ አፍሪካ ነው እሱን በሪች ሜታሊክ ሚነራል ላይክ ጎልድ በወርቅ ምናምን በኮፐር ሪች የሆነው እሱ ይላል። ኤ ፓላዞይክ ኢራ፣ ቢ ሜሳዞይክ ኢራ፣ ሲ ሴኖዞይክ ኢራ፣ ዲ ፕሪካምቢሪያ ኢራ ነው። እቺ ቀላለች መልሳችን የምትሆነው ዲ ነች። እሷ በፕሪካምቢሪያ ኢራ ውስጥ ነው እሱ እነኚህ ሪች ሜታሊክ ሚነራል የሚባሉት ለምሳሌ እነ ጎልድ እነ ወርቅ እነ ኮፐር ምናምን የሚገኙት ማለት ነው። እና ቤዝመንት ኮምፕሌክስ ሮክ ቤት ነው እሱ የተገኘው በዚህ በፕሪካምቢሪያ ኢራ ውስጥ ነው ማለት ነው። ለዛሬ ነበረን ቆይታ ይሄን ይመስል ነበረ። ቀጣይ በፓርት 2 ለቅላችኋለሁ። የቀሩትን ጥያቄዎች ወደ 40 ምናምን ጥያቄዎች ናቸው። በፓርት 2 ለቅላችኋለሁ። ፒስ አውት